ትሰማለህ? ማንም ጌታቸውን ክዶ እፎይ ተመስገን ቸር ያሰማችሁ። አንተ ልብ ውልቅ ይበል አንተ የተረገም ጌታቸው ምን እንት ልጅ ጨዋታ ነው ያዛችሁት? ቆይ ናቲ እሰይ ቆይ ለምን ደግሞ ምንም አይልም? እኔ በጣም ፈርቻለሁ ሳሪ። ሀና ይኸውልሽ ናቲን ሊጎዳ አስቦ አይደለም እዚህ ያስቀመጠን በጥሩ በማሰብ ነው። እና ታዲያ እሱ ታለ ሀና እኔም እኮ እንዳንቺ እዚህ ክፍል ተዘግቶብኝ ያለሁት። እንደዛ ከሆነ ስለሱ እርግጠኛ ነሽ አታውሪ። እኔ ያልኩት አትፍሪ፣ እሱኛ ላይ መጥፎ ነገር ያደረገም ነው የምልሻለሁት። እኔ ያልኩት እሱን እንዴት ማወቅ ይቻላል ነው። ከሌሎች ሰዎች አድኖ እኮ ነው እዚህ ያመጣን። ምንም እየገባኝ አይደለም። እሱማ እኔንም አልገባኝም። እንደዛ ከሆነ ስላልገባሽ ነገር አታውሪ እሺ? ዝም እላለሁ። ናቲ ኧረ ቀስ ስራሽ እንዳጎጂ እነሱን ጎዳለሁ ብለሽ አይመለከትሽ እንደፈለግሽ። ሌላ ጊዜ ጎበዝ ነኝ ምናምን ትያል ነበር። ቢያሁን ጉብዝናሽ ነው። ያው እፋና የሆነ ነገር ካሻት ለቂም በቃ እስኪ ችኮ አትሁኚ። ችኮ ደግሞ ምንድነው እሱ? አክስቴ ስትል ሰምቼ ነው። በዚህ አይነትማ አለመስማትም ለምደሻላ። አትቀልጂ። ሰው እኮ ታማ እንጂ ፈልገው አይደለም። እሺ እናቴ ለምን እዚህ ያስቀመጠን? ምን እየተካሄደ ነው? ቆይ ሳሪ እኔ እኮ እዚህ የመጣሁት ለቫኬሽን ነው እንጂ እንደዚህ አይነት አድቬንቸር ለማየት አይደለም። ደግመሽ ደጋግመሽ ብትጠይቂኝም ከኔ አንዳች መልስ አታገኝም። እሱማ ልክ ነሽ። አንቺ አንድ ቀን እንኳን ታላቅ እህትነትሽ ልታግዥ ሞክረሽ አታውቂም። ማነው ታያለሽ? ከዚህ በኋላ የሚመጡትን አንድ ምግብ ንክች አድርገው ነው ያለን። ቢርበኝ ይሻላል። እሱ ምን ያለ ወይ ጌታቸው እና አሁን በቃ የልጅ ትርጉም ገባ ማለት ነው። ምን ማለት ነው? ያው እነሱን ለመፈለግ እላይታይ ስትል ጊዜ አይታኮ ነው። ልጆቹን የወለድኳቸው እኮ እኔ ነኝ እና ከኔ በላይ እናንተ የምታስቡ ነው ይመስላችሁ? ወይ እኔ እኮ ልጆቹን ሳይ እኮ ግርም ይለኛል። ልክ የልጅነት እኮ የኔ መልክ እኮ ነው። ቁርጥ እኔን እኮ ነው የሚመስሉ። እንዲያው እናትና አባት ተቀምጦ እንዴት ሰው ባክስቱ ይወጣል? መልኬ ልጆቼ እናቴ ውይ አፈር በበላው። አሃ አክስትነትን አርቀሽዋል እንዴ? ምን ማን የራቀ? ጌታቸው እዚህ አጠገባቸው እኮ ነው ያለ። ማን የራቀ? እንዴት ነው የሚርቀው? አክስትነት ሩቅ ምንድን አይደለም። ለዛ ነው ልጆቹ ባንቺ ወጡት። ማን ወጣ? አቤት ማን ልበል? አንተ ነህ? መጣው። እሺ መጣው። ቆይ ምን ሰማ ጋሼ? ልጆቹ እዚህ ታችኛው ቀይ ታይተዋል ነው የሚለው እኮ ደዋዩ። እታይ ሰፈር ማለት የናያ በላይነህ ቀንዴ ሰፈርም አይደል? አዎ እዛ ነው የተባለው። በልፍጠን መሄድ አለብን። እናቴ አንቺ እዚህ ጠብቂ፣ እኛ ታዩ የተባለበት ቦታ ደርሰን እንመጣለን። ውይ ታየ የትኛው? ይሄ እነ ሰይፈ ጎረቤት? አወይ አፈር በበላው። በቀደም ታሟል እኮ ተብሎ ነበር። አይ የኔ ነገር አይ ሰው ይሞላልኝ ሳልጠይቀው እናቴ። አወይ አፈር በበላው። መልካሙ መፍጠን አለብን። እሷ እንደሆነ ነገር በትርጉም ካልሆነ አይገባትም። እዚህ ቁጭ ብለህ ለእሷ ስተረጉምና ስታስረዳ ልትውል ነው። ና እንሂድ በል። መጣን በቃ እናቴ። ኧረ ጉድ በሉን። እመጣለሁ። አይ እናቴ አይደኩ ሰው እናት ዓለም እንዴት አይነት መልካም ሰው ነው። ሁሉ ማረሳው እንደው ያኔ የባቄላ እሸት እየመጣ የሚያስታቅፈኝ እንደው ደግ ሰው አይበረክት። እመጣለሁ። እናንተ ቆይ ትልቅ ሰው ሲመጣ እንደዚህ ጉፍጥጥ ብላችሁ ነው የምትቀመጡት? ማን ነው ትልቅ ሰው? በጣም አዝናለሁ ሮባ። ትሰማኛለህ? ይኸውልህ ንግስት ሲቀመጡ ሲነሱ፣ ሲወጡ ሲገቡ ሎሌዎቹ ያጎበድዳሉ። እስኪን ብቻ መልስልኝ። በሉ እኔ ልወጣላችሁ መሰለኝ። ወዴት ነው የምትወጪው? ትሰሚኛለሽ? የምትወጪም ከሆነ መጀመሪያ ለንግስቴ ክብር ሰተሽ ነው የምትወጪው። አራት አስጨንቃቸው። እኔ አንተን ተረት መስማት ደክሞኛል። እሺ ንግስት ወይ ተብቂያት ያያችሁ ሮባ። አንተ ልጅ ፈር በእናትህ። ምን ያሳፍረኛል? ቆይ በአንድ ቤት ውስጥ ሁለት ንግስት እንዴት ይሆናል?
ኳሌ መጣ አይና ወጣሉ። እኔ የምለው ዳጊ ቅድም እኮ ፍቅረኛ መታ ነበርኩ እንዴ? የምን ፍቅረኛ? ይኸውልህ ትሰማኛለህ? የኔ ፍቅረኛ እሷ ነች። ይኸውልህ ለሰከንድ ራሱ አይኔን ከአይኗ ላይ መንቀል አልችልም። ያት እስኪ ፍቅረኛ እንዳለህ አላወቅኩም ነበር። እንዴ? አረ የለኝም። ይኸው ሮባ ይሙት አተ ንገራት እንጂ። አረ ራሱ ፍግም በልዛው። እኔ አየር ያስፈልገኛል። ወዴት ነው እንዴ? ወዴት ነው? ምን ማለት ነው? ትሰሙኛላችሁ? ሁላችሁ ለንግስቴ እጅ ነስታችሁ ነው የምትወጡት። ከዛ መውጣት ትችላላችሁ። ይሻልህም ምግር ደፋ። እናቴ በጣም ይቅርታ እሺ። ለሌላው ጊዜ ስርዓት በደንብ ይማራሉ፣ አስተምራችኋለሁ። አይ ብዙ አትጫናቸው፣ በቅርቡ ይማራሉ። እሱስ ልክ ነሽ። ግን ቆይ እንዴት ነሽ? ይኸውልሽ በጣም ነው ናፍቀሽኝ የነበረው። ቆይ እኔ አልናፈኩሽም? የማያውቁት ሀገር አይናፍቅም እንዴ? እኔማ እኮ ዳጊ ነኝ። በቃ አንገቴም እጄም እግሬም ሰውነቴም ይኸው ምንም እኮ የተለየ ነገር የለኝም። እኔ አላውቅም ያልኩት መልክህን አይደል? እና ቆይ ምኑን ያላወቅሽ? እሱን ተወውና እዛ ቤት ውስጥ ከሁለታችሁ ሌላ የሚመጣ ሰው አለ? አንቺ ደግሞ መጀመሪያ እኔን ራሴን አውቅሽ ሳጨርሽ ሌላ ነገር ማወቅ ፈለግሽ አይደል? ልጅቷ እዚህ ቤት ውስጥ አይደል የምትኖረው? ኧረ ቆንጂት በእናትሽ እንዴ! መጀመሪያ እስኪ እንዴ ቆይ እንደ ሰው አትቆጥሪኝ ማለት ነው እንዴ? ይኸውልሽ መጀመሪያ ስለኔ ማወቅ አለብሽ። ምንድነው የምትበላው? ምንድነው የምትሰራው? የት ነው የምተኛው? ምናምን አይባልም። ኧረ በእናትሽ ነው ምንም አይነፋም። አንተም አትነፋም። ወዴት ልትሄጂ ነው? የሚሄድበት አለ። ገና ሆና እንደ መጣሽ? ንግስቲቷ ሀገሩን ዞር ዞር ብላ ማየት አለባት። በቤት ከተቀመጠች ምኑን ንግስት ሆነች? እንደዛ ከሆነ ጥሩ በቃ እኔም አጅብሻለሁ። እንሂድ። ቆይ ግን ጋሺ ማን ነው እንደዚህ የሚጫወትብን? ምን አውቄ በአቅማ ይኸው እንደ እህል አበራይቼ ነበር የምለቀው እኮ እርሶን ጋሼ። ምን ያስገለፍታል? አረ ምንም እትዬ በልጅነትህ ግጥሚያ እንደምትፈራ ስለነገረችኝ ነው። እኔ ጌታቸው ነኝ ግጥሚያ የምፈራ? ሲጀመር ግጥሚያው እንዲጀመር የሚያደርገው ማን ሆነና? ማስነሳትና መግጠም እኮ ይለያያል። ቆይ አንተ አልገባኝም። በሌላ አማርኛ ፈሪ ነህ ልትለኝ እየሞከርክ ነው? ኧረ እንደዛ አላልኩም፣ ግን ያልበል እኔ እንዲህ አይነት ቀልድ አልፈልግም። ትሰማለህ? እኔ ጌታቸው አይደለም ለዚህ ቀዬ ለሀገሩ የበቃው ጀግና ነኝ። እኔማ እነ ሀናን ጠልፎ የወሰዳቸውን ሰዎች ማግኘት የምፈልገው ያንተ ጉምዝና ለማየት ነው። እሱንማ ታየዋለህ። ብቻ እዚህ ናቸው እዛ ናቸው እያለ የሚጫወትብኝ ላገኘውና ሰንጥቄ እንደ መሬት አሳርፈዋል። እኔም አለው ጋሺ ለሁለት ሰንጥቀን ስነጣጥቀን ነው የምንጥላቸው። መሰንጠቅ በወሬ መሰለ ጅል በላሁን ደህና ስራ እንደሰራ ቆማችኋል። ትሰሙኛላችሁ ሁላችሁ። ቆንጂት ይሄን ቤት ብዙም አልወደደችው። ለዚህ ደግሞ ተጠያቂ ሁለታችሁ ናችሁ። ኧረ እዚህ ቤት እኮ ተመልሰህ ትመጣለህ ዳጊ። እንዴ እና ተመልሼ የምመጣ ከሆነስ ምን ልታባሪ ነው በገዛ ቤቴ? ይችን አነጋገርህን ብታስተካክላት ጥሩ ይመስለኛል። እኔ የምለው የኔ ቆንጆ እንግዳ ቤት ሲመጣ ቡና ጠጡ ምናምን አይባልም እንዴ? እኔ እኮ ዳጊ ያፈላልሽ መስሎኝ ነው። ማ እሱ ደም ማፍላት ነው የሚችለው። እናቴ አንቺ ብቻ ወደጁ እንጂ የምትፈልጊው ነገር አፈላልሻለሁ። ካፈለህማ ቆየህ እኮ። እና ቤቱ እንድገባ አትጋብዙኝም? ይኸውልሽ የኔም ቤት ይሄ ራሱ ቤት የኛ ቤት አይደለም። እሺ ይኸውልሽ ዳጊ አንድ ያለችው እቺ ደሳሳ ጎጆ ቤት ናት። እሷ ራሱ ማለት ነው የኪራይ ቤት ናት። ያው ይሄንንም ሁሉ የምነግርሽ እንድታውቂው ብዬ ነው። እሺ አንተ ግን ሞጥሟጣ ነገር ነህ። እናቱ ከጨረሻ አትወጪ። ትርፍ ንግግር መናገሩ እዚህ ጋር አስፈላጊ ነው? እድሜ ላንተ። ጭራሽ አሰደብከኝ አይደል? እሰይ የኔ ቆንጆ ደግ አድርግሽ። እንኳንም ሰደብሽ። ይሄ ይኸውልሽ አይደለምና በስድብ በዱላ ራሱ የማይሰማ ዱላ ራሱ ይሆናልሽ። ደግ አድርግሽ። አንቺን ግን በጣም ወድጄሻለሁ። እንገናኛለን የኔ ቆንጆ። በሉ እንግዲህ አንቺ ልጅቷ ላይ እኮ እንዳራስ ነበር እንደዚህ ወተሽባት ነበር። ምን አይነት ደፋር ናት! ጭራሽ ትሳደባለች እንዴ? ቆይ እኔን ስለሰደበሽ ነው እንደዚህ የተናደድሽ? ምንም ቢሆን ሰዎች ሲሰደቡ ደስ አይለኝም። እንዲህማ አታደርጊም እንዴ? ምን አለ አሁን እስኪ ለሞራሌ አዎ ላንተ ብዬ ነው ምናምን ብትይ። እሱማ ላንተ ብዬ ነው። የኔ እናት አፌ ቁርጥ ይበልልሽ። ግን ሌላ ሰውን ቢሆን አሁን ላንተ ያደረግኩትን ነገር አደርጋለሁ። ምንድን ነው የምታወዛግቢ? ራስክን እንደ ልዩ ነው እንደምታስበው ነዋ። እንደውም ይሄን ቤትሽን ታቀፊሽ ሙቂው። ምን ነው ተመልሰ መጣ? ትዝ ሲለኝ የሚሄድበት የለኝም። እንደዛ ከሆነ የሚበላ ነገር ልስራለን። አልበላም። ለእኔ እንደምታስቢልኝ አታስመስይ። መቼስ የሰው ልጅ ሲርበው እያየው ዝም ብዬ አላይም።
እኔም ደግሞ ርቦኛል ስል ትዝ አይለኝም። ግን ፊት እንደዛ ነው የሚናገረው። ስለዚህ እሷን ፊቴን አይታ ትረዳኛለች ማለት ነው። የስ አቤት አቤት ደጉ ሰው እናቴ ታየ እናቴ ደጉ ሰው እንዴት ያለው መልካም ሰው ሞተ። እኛ ብቻ ቀረን እናቴ። ማን ሞቶ ነው? ታየ ሞተ አላላችሁም እንዴ? አይሁድ ያኔ መሰለ ዘንካታ እናት አለም። እኔ ከሁሉ ማረሰው ያኔ ባቄላ እሸቱን። ውይ 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 ታየ። አቤት በዚህ ጆሮሽ የተነሳ ገና ብዙ ጉድ ውስጥ እንገባለን። የምን ጆሮ ነው ጋሼ? ሰው ሞታል እኮ ነው የምትለው? ቅድም እዛ ታች ቀይ ምናምን ስትል ታየ ሞተ ያልካት መስሏት እኮ ነው። አይ እህቴ እንደው ይሄንን የማይሰማ ነገር እንደ ደህና ነገር ይዘሽ ትዞሪያለሽ አይደለም? ማንን ነው አንተ ይዤ የምዞረው? እና ጆሮዋን የት ትጥሏለች ጋሼ? አትቆርጩም? ከዚህ በላይ ምን እስኪሆን ነው የምትጠብቂው? ቢቆረጥስ ምን መፍትሄ ሊገኝ? ባይሆን ከሸክሙ ያቀልላታላ። እንዴ ምንድን ነው እኔን እዚህ ገትራችሁ ወሬ የምታወሩት? ኧረ ተው ተው እንዴ! ኧረ ቀብሩ እንሂድ እባካችሁ። ምን ነው ቅጣጣችሁሳ? አበሻ በቁሙ ታሞ ሳትጠይቁት ሲሞት ለመቅበር ትጣደፋላችሁ እንዴ? አሁን እኮ ጥድፊያችሁ ተመልሶ እንዳይነሳ ይመስላል። እንዲህ ስትጣደፊ አንቺ ራሱ እኮ ሰርግ የምትሄጂ ነው የሚመስለው። ምን አለበት ረጋ ብትይ? እሱማ ባህሉ ወጉ ነው ጋሼ። በልና ወደዛ ደግሞ ሄደን እንፈልጋቸው። ቀብር አትሄዱም እንዴ እናንተ? እትዬ ማንም የሞተ የለም። ጆሮሽ እኮ ነው ችግሩ። ጆሮዬ ምን ሆነ? ምን አገባችሁ? እኔ ለተሸከሙት እናንተ ምን እንደዚህ ያስብላችኋል? ታየ አልሞተም። ወደ ቤትሽ ተመለሽ እትዬ። እኛ ልጆቹን ለመፈለግ ወዲህ ወዲያ እያለን ነው። አልሞተም? እሰይ እለለለለለ እንደው ምን አለ ምላሱ እንደው ቆርጦ ቢጥለው እንዲህ ብሎ ያወራውን። አይ ጠላት፣ የጠላት ወሬ ነው። እኔማ አልመለስም። ባይሆን እጄ በጎን ኮይ ተሻለ ብዬ በዚህ አጋጣሚ ጠይቄው እመጣለሁ። በይ ሂጂ። አበቃ እሄዳለሁ እንጂ እናቴ ወዳጀን ወይ አመለ እንዲሆና ትቅር የተገላቢጦሽ ቆይ ምን ፈልገህ ነው 10 የምትደውለው? ያገኘሽው አዲስ ነገር ካለ ለመጠየቅ ብዬ ነው። ምንም አላገኘውም። አንተስ? እኔም ምንም አላገኘሁም። እና ለዚህ ነው መረጃ መለወጥ እንዳለብን ቦስ የነገረን መስሎኝ። እና አዲስ ነገር ካገኘን ነው። አዲሱ ነገርማ ሴትዮዋ እዚህ በድንቁርና ልታብድ ነው። ማናት እሷ? የጌታቸው እህት ናታ። እሱማ ጥሩ ነው። ሳንደክም ተባበረችን ማለት ነው። ሴቶች ለሴቶች ክፉ ናቸው ሲባል አላምንም ነበር። አሁን አረጋግጡ። ሰለሞን አትጃጃል። የያዝነው ስራ ነው እንጂ ቀልድ አይደለም። እና ስራዬን እየሰራሁ መስሎኝ። አዲስ ነገር ሳታገኝ እየደወልክ አጨቅጭቀኝ። እጭ አስደነገጥኩሻ? ምን አይነት ተንክስ ሲሆንኩ ልጅ ነኝ በእናትሽ። ስምህንም ታውቀዋለህ? ይሄን ያህል እኮ ደደብ አይደለሁ። ቆይ ግን እዚህ ቆመህ ስታዳምጠኝ ነበር? አዎ አዲስ ነገር ካላገኘ እንዳትደውልልኝ ምናምን ስትይ ሰምቼሻለሁ። ቆይ ማን ነው? አታውቀውም? እሱማ አላውቀውም። ባውቀው ለምን እጠይቅሻለሁ? ስማኝ እስኪ ያ አብራችሁ ሲኖር ስለነበረው ስለናቲ ንገረኝ እስኪ። ቆንጅት እሱን አትጥሪ፣ መንፈሱ ይረብሸኛል። የምን መንፈስ? ቆይ ስለሱ ለማወቅ ይሄን ያለ ምን ፈልግሽ? ፎቶውን እንዳየሁት ከሆነ በጣም ቆንጆ ነው። አንቺ እዚሁ አቁመሽ እንቺ ታረግብኛለሽ? የምን ቺት? መች ተጋባን? ይኸውልሽ የጊዜ ጉዳይ ነው። መጋባታችን መች ይቀራል? ማ እኔ እናንተ? ይኸውልሽ ቆንጅት እንደምበዛብሽ አውቃለሁ፣ ግን ያው እንደምንም ብለን እናመጣጥናለን። እሺ ይሁንልህ። እና ናቲ የት ነው ያለው? ሰማይ ቤት ነው ነገርኩሽ አይደል? ይኸውልሽ ከዚህ በኋላ ስለሱ እንዳታነሽብኝ። በቃ የሱ መንፈስ በጣም እየረበሸኝ ነው። ከግቢው ባለቤት ጋር የሚያገናኘው ነገር አለ? ቆይ ያልገባኝ ነገር ስለ ሞተ ሰው ይሄን ያህል ማጣራት ለምን ፈልግሽ? ምን ይጠቅምሻል? ይሄን የመሰለ ቆንጆ ግን መሞት አልነበረበት። እኛም የመቃብር ድንጋዩ ላይ እንደዚህ ብለን ያጻፍንለት። ይኸውልሽ አሁን ስለሱ ማውራት ምንም አይጠቅመንም። ስለ ራሳችን ጉዳይ ብናወራ ይሻላል። ሲጀምር ስለኔ የማታውቂው ብዙ ነገር አለ። ስለሱ ብነግርሽ ይሻልሻል። ለምሳሌ በሴቶች ምን ያህል እንደምወደድ፣ ሳር ቅጠሉ እንደሚረግፍልኝ። አረ አንሳው አንሳው። አንዴ ምኑ? ሳር ቅጠሉ እኮ ረገፈ። አረ ጥርስሽ ይርገፍ። ለነገሩ ሳልኩቴን ፊት ጥርስሽ ረግፎ አቺ
ይሄ ከሃዲ ምን አባቱ ቀረው ከኔ? ቆይ ባለፈው ጊዜ አንድ ላይ ስትጓዙ ጊዜ እኮ ከሃዲ ነው፣ ቃሉን የማይጠብቅ ዋሾ። ምን ብሎ ዋሸ ጋሼ? አግዛሃለሁ፣ አገናኛለሁ፣ እረዳሃለሁ አለና ሸመጠጠኛ። እና እንቆራጧ። ይህንንማ ሰባብሮ መጣል ነው ጋሼ። ቆይ እሰራለታለሁ፣ ቆይ እንጠብቀው። አንተ ከሃዲ ምን ቀረ ደግሞ ከኋላ እንደ ጥላ የምትከተለኝ? ቃልን ያጠፍከውማ አንተ ነህ። ጋሽ ጌታቸው ግድ የለም በዚህ ዱላ ለሰባብሮ ሐቁን ያወጣታል። አንተ ዝም በል። አሁንማ ጭራሽ ከተሞቹን ሆነሃል። ሲጀመር መልኩን ቀይሮ አመሉን አለሳልሶ የመጣ ከሃዲ አጭበርባሪ እኮ ነው። እሱማ ማን እንደሆነ ለየን እኮ። ጌታፉን ሙልጭ ያደረገ ባለቤቱን የካደ ለልጆቹ መጥፋት ምክንያት ማን እንደሆነ ለየን እኮ። አቶ ጌታቸው ለማያውቁት ምን አልክ አንተ? ጦስ የጦስ ዶሮ። ቆይ ጋሼ ለዚህማ እኔ እበቃለሁ። በገዛ አንደበትህማ አረጋገጥክ እኮ። አሃ ተከዳዳን፣ ሸመጠጥከኝ ማለት ነው። ትሰማለህ? ማንም ጌታቸውን ክዶ የተመላለሽ እኮ ነው ራሴን አዞሬ እና ምንኩላና አባይም መጀመሪያ አንቺ ለምን አባይም? እኔ ምንም መብላት ፍላጎት የለኝም። ቆይ ምናልባት የሆነ ነገር አድርገውበት ቢሆን ተሰጡን። ናቲ እኛን አይጎዳንም እንዴ? ቆይ እንዴት አድርጊ ብነግርሽ ነው የሚገባሽ? አንቺ ልጅ ይህን ያህል የምታምኚ ከሆነ ምግቡን ቀምሰሽ ስጪኝ። ከመጀመሪያ እንደዛ ትይምልሽ ይሄው ነኝ ነው። ቆይ እንጂ መታመምና ለመታመምሽልኝ ራስ ወዳድ ቢያው መጀመሪያ ጭራሽ ምግብ ታማርጫለሽ። ነርፈሽ ወደዛ ጭነቃ ሻንጫ እንዴት ነው? ቆንጆ አድርጌ ነው አይደል የሰራት? እንዴ እንኳን አንቺ አይደለም የሰራሽው ምግብ መራራው ራሱ እኮ ይጣፍጣል። ኧረ በእናትህ አታካብድ። የእውነቴን ነው። በይሱን ተይና አሁን ቆይ አንዴ መጨረሻ ማለት ነው። ምን? ኧረ እኔ ጠግቤያለሁ። እኔ አልኩርስም። ነይ እኔ እዛ ፀሐይ ለፀሐይ እንከራተታለሁ፣ ፀሐይ ይበላኛል። እናንተ እዚህ ትጎራረሳላችሁ። ማንም በገዛው አስቤዛ እና ቆይ ማን በፀሐይ ይሄዳል? ቆይ ጥላ እንኳን አትይዝም እንዴ አንተ? ኧረ የሚይዝ ነገር የያዘ ሀይ አንቺ ቆይ ምን አለበት የዚህ ልጅ አፍ እንዲህ ዝግዝግት ብታደርግልኝ? ዋናው አለማውራቱ ነው መሰለኝ። ችግር የለውም። ይኸውልሽ የኔንም አፍ ዝግት የምታደርግልኝ ሴት ትመጣለች። ይኸውልህ እዚህ ቤት ድጋሚ ይዛት እንዳመጣ እሷ ልጅሽ። እስኪ አፍን ዝጋ። ይሄ ዛሬ ምንድን ነው የለቀቀበት? አታስጨንቀው እንጂ። አልገባኝም። ቆይ ለእኔ ነው የሁሉ ትብብር? ይኸውልህ ትሰማኛለህ ዳጊ፣ ይቺ ነጣ ላይ የሆነች ልጅ ማለት ነው ካለ ምክንያት እንደዚህ ጥብቅ አላለችብህም። ብትጠብቅብኝማ በምን እድሌ። ይኸውልህ እኔ ለራሴ እየሸሸችን ተቸግሬያለሁ። ዳጊ ሮባ እውነቱ ነው። ልጅቷ ግን የሆነ ነገር ያላት ይመስለኛል። ይኸውልህ ይመስለኛል፣ ምናልባት ምናምን እየተባለ ወሬ አይወራም። በቃ እርግጠኛ ከሆንክ ዝም ብለህ አውራ። ቱሪናፋ ነጋሽ፣ ቱሪናፋ ነገር ነው አንተ ራስህ። በጣም ጥሩ። በራስህ ነው የምትቀልደው። ምን አገባኝ? እንዴት ነው ሼም ያዛችሁ እንዴ? ስለመጣሁ ወይ ወታችሁ ተጎራረሷ። እኔ እንደንኩኝ አልወጣም። መብላት ከፈለክ መብላት ትችላለህ፣ ወይስ ላጉርስ? አይ እናንተም ላምጣለሁ እንዴ? ዳጊ በጣም አመሰግናለሁ። በእውነት እንደዚህ በነገር ጠዝጥዛችሁኝ እንደምትወዱኝ ያሳይታችሁኛል። ቴንኪው፣ እግዚአብሔር ያክብራችሁ። አልበላም። እሱን ተይው የእኔ እናት። ነይ አንቺ ከን ጉድ ይሄ ከሃዲ ቆይ ይኸው እንደው ከገባበት ገብቼ አውጥቼ እንዲህ በዚህ ዱላ ሳላንቆራጥጠው አለቀውም። ይሄ ፋሪ የታባቱን የገባው ክዶኛል፣ አለቀውም። ጋሼ የለም እኮ ፈለግ ነው። ወደ ሰፈራችን እንመለስ። ልኩን ሳላሳየውም አልመለስም። እቺ ባቄላ ካደረች አትቆረጠምም ነው የሚባለው። አዎ ፈርቶ እኮ ነው የፈረጠጠው። ቢሆንም ከኔ ማምለጥ እንደማይችል ማወቅ አለበት። ጋሼ ልጆቹን ብንፈልግ አይሻልም? ሰለሞኒትም አይሄድብንም። እሱስ ልክ ብለሃል። አዎ ግን ይሄን አጥንታም ሳላስተምረው አለቀውም። አዎ ና እንሂድ። በዚህ ዱላ ሰንዝሮ ቢያገኘኝማ ውሃ ነበረ እኮ የሚያደርገኝ። ቆይ ልጆቹን ያስመለጧቸው እነሱ ካልሆኑ ማን ያስመለጣቸው ነው? ማን ያስመለጣቸው ይችላል? አንቺ ሰተቱ የምን ሰተቱ? ቁጭ ቤትዬ አልቀመጥም። ሰተቶ ማለት ሰው ቤት ሰተት ብሎ ልብሱን ይዞ የሚገባ ወራዳ ማለት ነው።
ኧረ እኔ ለስራ እንጂ ለሌላ ነገር እዚህ አልመጣሁም። እሱንም አየሁት እኮ ጌታቸው እንደሆነ ሰራተኛ ላይ መውደቅ ልማዱ ነው። እሺ ምን ፈልገው ነው? አሁን ሮባና ዳጊን ጥሪልኝ። የሉም። ልደውልላቸው? ደውይ፣ ጥሪያቸው። እዚሁ ቆሜ እጠብቃቸዋለሁ። በገዛ ቤቴ እንደው ባይተዋር ከሆንኩ ቆየሁ። ደውዬላቸው ነው የመጣሁት። ቢካስዬ ከየት ተገኘ? አቤት መጥፋት ያሳሰባችሁ አትመስሎ? አይ አስበንሎት እንኳን አይደለም እትዬ። እሱ ለማለት የፈለገው አንተ አታብራራ። ምን ሆነ ነው እንዴ? ካስዬ ምንድን ነው? በሰላም ነው? ችግር አለ እንዴ? ልጆቼ የት ናቸው እንዴ? ደህና ናቸው እኮ እነሱ ያሉት ገጠር እኮ ናቸው። እባካችሁ ደውሉላቸው። ደውላችሁ ታገናኙኛላችሁ። በጣም ናፍቀውኛል። እትዬ ስልክ እንኳን መደወል አንችልም፣ ግን ደህና ናቸው አይደለም? እርግጠኛ ናችሁ? አዎ ካስዬ በጣም እርግጠኛ ነን፣ ደህና ናቸው። እፎይ ተመስገን። ቸር ያሰማችሁ። እኔ ምን ይህ ሴትዮ ቆይ ጤነኛ ናት? አንዴ ጥሩ አንዴ መጥፎ የምትሆነው ቃል ስትመርቃ አልነበር እንዴ? ይኸው ደግሞ ገፍትራ ወጣች። ይህ እኮ የህዝብ ባህሪ ነው። አንዴ ሙቅ፣ አንዴ ቀዝቃዛ፣ አንዴ በረዶ፣ አንዴ ትኩስ እየሆነ እኮ ነው እያስቸገረን ያለው። ይኸውልህ ህዝብ ምናምን ነገር ስትል ኢትዮጵያን የምታስተዳድር ነው የምትመስል። አሁን ትቀመጣላችሁ ወይስ እንደዚህ ቆማችሁ ታወራላችሁ? ቀመጥ እናቴ። እኔ ቆንጂትን የማገኝበት ሰዓት ደርሷል። በሉ ይመቻችሁ። ይኸውልህ ነግሬሃለሁ ደግሞ እዚህ ቤት ይዛና አሉሽ። ወንዙ ጉደልና አገር ይመልሰኝ ለኔ የሚጨነቅ ደግ ሰው ሳገኝ። አይ ጉድ! አየኔ ነገር በቃ እንዲሁ ነው ቀረ። የትኛው ሀገርሽ ነው የናፈቀሽ ነው ወይስ ከተማ ውል ብሎብሽ? አንተ ሰላቢ ምን ታደርጋለህ እዚህ? ሰላቢስ የእናንተ ዘር ለጥፋት የተፈጠራችሁ። እሺ አሁን ምን ፈለክ ንገረኝ። ምን እፈልጋለሁ? እኔም የፈለኩት ይኸውልሽ፣ ሁሉንም ነገር ያገኘሽ ከመሰለሽ ተሳስተሽ መልሶ እጄ ላይ ጥልሻለሽ። ማን ነው የሚጥለኝ ካንተ እጅ ላይ ንገረኝ እስቲ። አይ እንግዲህ እኔ ለማለት የፈለኩትን ተናግሬያለሁ። አስሬ መደግሞ ነገር የለኝም። ዞር በላውን ዞር በላልኩ እኮ። እኔ የምለው ከተማ ልትሄጂ ነው አይደል? በዛው ለምን ጆሮሽ ማትታከሚ? እኛ ልባችሁ ነው ለቀቁ። ጆሮ ድፍን ይበል፣ ልቡ ውልቅ ይበል። አንተ ተንከሰስ። ያንቺ ረገማን የትም አይደርስ እባክሽ። መጀመሪያ ጆሮሽን ታከሚው። ለማንኛውም እኛ ልባችን ወልቋል። አንተ ልቡ ውልቅ ይበል። አንተ የተረገም ጌታቸው! ጌታቸው! ዝም በይ አመል። የሰው ሰው ዝም በይ እስቲ። ኧረ ጌታቸው! ኧረ ጉዴ! ኧረ ጉዴ! ጌታቸው እንዲህ የሰው ልጅ እንደዚህ አድርገህ ክልትም አድርገህ ትጥለው? ነፍስ የለው አንድ ፍሬ። ጌታቸውን ማን ተዳፈራለው? አሁን ምን ልታረገው ነው? እጅን ለመንግስት መስጠት ነው። አበቃ። እጄ ላይ ሰው ጠፋ ብለህ እጅን ወደ ላይ አድርገህ መስጠት ነው በቃ። የኔ ልጆች ነፍስ አይደሉ? እና እንደዚህ ነው እንዴ ጌታቸው? አመለ ዝም በይ ልትለኝ ነው? አልልም። እግዚአብሔርም እኮ ያያል። የሰው ነፍስ ጓ ያርግሽቴ። አሁን ሂጂ ቤት። ነገርኩሽ፣ ትንሽ ቆይቶ ይነቃል አልኩሽ። ዱላው አንሶ ደግሞ እንደገና ልታንቀው ነው? ኧረ ተው። መልካሙ እስቲ ይዘህልኝ ሂድ። ይኸውልህ መጨረሻውን ሳላይ የትም ንቅንቅ አልልም። እስቲ ዝም ብለሽ ሰው የሚልሽን ስሚ። በቃ ሲነቃ ልጆቼን የት እንዳደረሳቸው ይናገራል። ወይ ሲነቃ ባይነቃ ሲየው እኮ አብቅቷል እኮ። የለም እኮ እትዬ ጋሼ ይነቃል አሉ እኮ። ይነቃል ካሉ ይነቃል ነው። ና አሁን ላይ ቤት እንሂድ። የለም እኮ በቃ እስቲ ሲነቃል እየው። እስካሁን እኮ የለም። እናትዬ ዝም ጭጭ አለ እኮ። ውይ እስቲ አምጣ። መልካሙ እንዴ ምንድን ነው? ልትገንዝበት ነው እንዴ? ላነቃው ነው። ሂድ ቶሎ በል ሂድ እስቲ። ምን ይሆናል? አንተ እንደው ምን ክፉ ነህ?
እንዲያየን እንደው ሰው ትገላለህ? አሁን ነገርኩሽ፣ ይነቃል አልኩሽ። በቃ ከዛ የት እንደደበቀ ይናገራታል። አቤት 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 ምልታ እሰይ እሰይ ነቃ። ጌታቸው አንተ ጎበዝ ነህ። እንዴ ራስህ ቆልፈህ ራስህ እንደገና ከፈትከው። እንደ ቻይና ዕቃ እኮ አቁሞ እንደገና ቀጠለ እኮ። እሰይ እሰይ ጌታቸው አንተ ጎበዝ ነህ። አየህ? አዎ ጎበዝ። አይ ጋሽ ጌታቸው እውነትም ያዋዝ አይደሉም። በሉ በቃ ቆይ ትንሽ እንየው እስኪ ትንሽ። አይሆንም። በሉ በቃ አሁን ሲነቃ የትና ምን እያደረገ እንደሆነ ያስታውሳል። እስከዛ ሂዱ ቀጥሉ። ኧረ እንኳን ነቃ። እናቴ አይኑን እኮ ግልጥ አድርጎ አየሁት። እና ቆይ ምን አዲስ ነገር አለ? ምንም የለም። ሰዎቹ ቤታቸውን ጥለው ገጠር ቀሩ አይደል? አክስቴ ምንም የለም ግራ ገብቶናል አለች። እሺ ቆይ ታዲያ የት ገቡ ይባላል እንዴ? ያቺ ትንሽ ከተማ አይደለች እንዴ? የት ጠፉ ይባላል? ይሄ የሚገርም ነው። ምናልባት የጌታቸው ሰው ወደ ሌላ ቦታ አሻግሯቸው ይሆን? ቢሆን ነው እንጂ ሀገሩ ደግሞ በዛ ላይ ትልቅ ሀገር አይደለም። ደግሞ የሀገሩ ሰው ጸጉረ ልውጥ ምናምን ቶሎ ያውቃል እኮ። የሚያውቅ ሰው ቢሆን ነው የሰወራቸው ልትል ነው እንዴ? ታዲያሳ ልጆቹማ በቀላሉ ይለያሉ። የሆነ ሰው ወይ ሊደብቃቸው ወይ ደግሞ ወደ ሌላ ቦታ ሊወስዳቸው ሲል ወይ የሆነ ሊንቀሳቀሱ ሲል በቀላሉ ሊለዩ ይችላሉ። ልክ ነህ። ስለዚህ የሚያውቃቸው አለ። የቅርብ ሰው ሆን ብሎ አግቷቸው ነው የሚሆነው ማለት ነው። ልክ ነሽ። ግን ያ ሰው ማን ነው? ናቲ፣ ፍርድ ያውቃል ወይ ጌታቸው፣ አሊያም ደግሞ የዛ ሰፈር ሰው ሊሆን ይችላል። ከነዚህ አልፍም። ምናልባት ግን ካስዬ። በእነሱ መታገት ዋናው ተጠቃሚ የሚሆነው ማን ነው? ጥቅሙስ ምንድን ነው? ለዚህ ግን መልስ ማግኘቱ በጣም አስቸጋሪ። ናቲስ ቢሆን ቆይ ልጆቹን አግቶ ምን ያተርፋል? ጌታቸውስ? እሺ ቆይ የገዛ ልጆቹን ከማን ነው የሚደብቀው? ካስዬ ምን ፈልጋ ነው ወደ ገጠር ሂዱ ያለችው? ካስዬ ከፍርድ ያውቃል ጋር ግንኙነት ካላት ምናልባት ልጆቹን አሳልፋ ሰጥታስ ቢሆን ጌታቸውን ለመበቀል ከነሱ ጋር ተስማምታ ይሆናል። በምላሹ ቆይ ምን ታገኛለች? እንዴ ጌታቸውን መበቀል ነው እንዴ? ይህን ያህል ምን አርጓት? ይኸውልሽ የዚህ መልስ ቀድሞ ከተገኘ ማለት ነው የመጀመሪያ ተጠርጣሪ ካስዬ ናት። ጌታቸው ፈልጉልኝ ያለው፣ አስፈራራችኝ፣ ዛተችብኝ ያለው የሆነ የሚፈራው ነገር ስላለ ነው ማለት ነው። ስለዚህ ልጆቹ በቤተሰቦቻቸው ዙሪያ ናቸው ማለት ነው። እሺ ፍርድ ያውቃልስ? እሺ ጎረምሳው፣ በዚህ ጭንቅላት እኔን ሸዋሸዋ ልትሰራኝ ነበር አይደለም? ጋሽ ጌታቸው እባክህ ተወኝ። ነግሬህ ነበር እኮ ተንበርክከህ እየለመንከኝ ወሰድኳት ያልካትን በሙሉ እንደምትመልሳት። እኔ ምንም የወሰድኩት ነገር የለም። ልጆቼን የት ነው ያረካቸው? ማን ነው ልጆቼን አግታቸው ያለ? እኔ ልጆችን አላየሁኝም አልኩህ እኮ። እኔ በጸባይና በፍቅር እየጠየቅኩ፣ አንተም በጸባይና በፍቅር ብትመልስ አይሻልም? ይኸው መለስኩኝ እኮ። እኔ ልጆቹ የት እንዳሉ አላውቅም። ታውቃለህ፣ እየዋሸህ ነው። በፍጹም አልዋሸሁም። ስማ፣ በቁጠት ጥፍርህን ሳልነቅለው ወፌ ላላ ሳልገለብጥህ እውነቱን አውጣ። የቱን እውነት? ቆይ፣ ማንን ነው እየተከላከልክ ያለው? ለማን ነው ይችን ሰውነትህን አሳልፈህ እየሰጠህ ያለው? ለማንም፣ ለእውነቱ። እውነቱ ልጆቼን አግተህ አስረህ ፎቶ እያነሳህ። የምን ፎቶ? ስልክ ላይ ያለው። ለማን ነበረ እያነሳ ስልክ የነበረው? ማን ያዘዘ? ማንም አላዘዘኝም። እኔ እንትን ነው እኮ። ምን ምላስህን ልንቀለልህ እንዴ? በፍጹም ነገርኩት እኮ። በጣም ጥሩ። በጸባይም ቢካልክ ምን ቸገረኝ? እኔ እንትን እኮ ነው ያው ልጆቹ ደስ ስለሚሉ። እሺ ምን ስለሚሉ? ያው ደስ ብለውኝ እኮ ነው። እሺ መሬቱ፣ ቤቱ፣ ሌላውስ ንብረት? እሱ ሰው የለውም፣ ጠያቂ የለውም፣ ቆመ ቀር ነው ብለው እኮ ነው እዛ ወረዳ ያሉ ሰዎች። እሺ እባክህ ቁመ ቀርና ማን ነው መረጃውን የሰጠ? ያው ውስጥ አዋቂ ሰው ነው። አሃ ልጆቼም ያሉት ውስጥ አዋቂ ጋር ነው። ኧረ በፍጹም አይደለም። አረጋሽ ጌታቸው እጄን፣ አረጋሽ ጌታቸው እባክህ በቃኝ። ምን አይነት የልጅ ጨዋታ ነው ያዛችሁት? ቆይ ናቲ